ናችሁ ሰላም ናችሁ? ፒስ ነው አማን ነው። እንግዲህ ተነስተናል። አሁን በቃ ከስንት ውጣ ውረድ ተነስተን አሁን የሆነ በቃ አሪፍ ስራ ለመስራት በቃ እየሞከርን ነው፣ እየጣርን ነው። ይህን ቪዲዮ በአማርኛ ያደረኩት ምክንያት በቃ በአማርኛ መስራት አለብኝ ብዬ ነው እንጂ በቃ ቆርጠናል፣ ተነስተናል። አሁን ልነሳ ነው ሰው ብለናል። አልጋዬ ላይ አነጥፍና ከዛ አዲስ በቃ የሆነ ነገር ለመስራት እሞክራለሁ። ከቁጭ ማለት በቃ ለሆነ ነገር ለመስራት እና ይሄ ፊቴ ደግሞ አብጧል። ይሄ 4 ቀን ነው ከዚህ እንደዚህ ካበጠ። እኔ እንጃ ምን እንደሆነ ዲፍረንት። ይሄኛውና ይሄኛው ያማል በጣም ግን ዝም ብለን ነው አልጋዬ ላይ አንጽፍ። ኦኬ አልጋዬ ላይ አንጥፌያለሁ። ከዛ ፊት መታጠብ አለብኝና ተጣጥቤ እመጣለሁ። ስቴይ ሂር። ዋትስ አፕ ኤቭሪዋን። ፊታችን ታጥበናል እና አሁን ምን ላድርግ? አሁን በጣም ጨንቆኛልና ምን አይነት ስራ ለስራ ወር አሁን ያለኝ አማራጭ ስዕል መሳል ነው እና በቃ አሁን ስዕል ነው። ከዛ የሆነ ነገር ተፍተፍ እንላለን። እንደምታያት እቺ ትላንትና የሳልኳት ናት። ሞክሬያታለሁ የሚደረግ ኦኬ። እና አሁን ሌላ ለመሳል እየሞከርኩኝ ነው። አሁን ደግሞ በቃ የሆነ ቀን በደንብ አድርጌ እሰራለሁ። ደግሞ የሆነ ቀን ደግሞ እምቢ ይለኛል። ምንድነው ችግሩ ምንድነው? ይኸውት እስቲ ላሳያችሁ። ኢንተርኔት ግን እንዴት ነው ያበላሸን እንዴ? የሆነ ስራ ልስራ አልቻልኩም። ምንድነው ጭንቀቱ እንዴ? ምን እናድርግ እንዴ? ተበላሸን ወገን እንዴ! ኧረ በስመ አብ። ትናንትና የሳልኩት ማለት ነው። አሁን ደግሞ በቃ የሆነ ስል በቃ እምቢ ስንት ጊዜ እንዳጠፋሁት መሰለች። ከዚህ ወደዚህ ለምንድን በቃ አርት ፕሮሰስ ነው እንግዲህ መሰለኝ፣ ግዴታ ነው እንግዲህ። አርት ከሆነ በቃ ጥረህ ግረህ መብላት ነው በቃ እንደዛ ይመስለኛል። እስቲ እናየዋለን። እስቲ አሁን ይሄ ስዬው ማለት ነው ምንድነው የተጠራጠርኩ የሁላ ትምህርት ወስጄ ህይወት እቺ ትመስላለች። አንዳንዴ እንግዲህ ማቴሪያል ስለሌለ ነው እንጂ ቢኖር ኑሮ እንግዲህ ትንሽ ይተርፋታል። ግን እሷን አትመስልም። ግን ከኔ ጋር ስለነበራችሁ በጣም አመሰግናለሁ እና ለመቀጠል እንሞክራለን። በቃ ለመፖሰት በቃ ኤቭሪዴ ለመፖሰት እንሞክራለን በቻልነው አቅም። ቻው ቻው። በጣም አመሰግናለሁ። ቴንክ ዩ ፎር ዋቺንግ ፒስ አውት።